ክርስትና እምነት ራሷ ቤተ ክርስቲያኗ እኔን ይቅርታ መጠየቅ አለባት። ምክንያቱም በማላቀው ባልተረዳሁት እኔን አስገድዳ እድሜ ልኬን ስላስፈነደደችኝ እሷ ነው እኔን ይቅርታ መጠየቅ ያለባት። ምን ትላለህ? ወድጄ አይደለም በማላቀው በቂጤ አየር ትቀበል ነበር። አሁን ዝም ብለህ የሚጋጨውን ነገር አምጣ። ዝም ብዬ ለማይሰማኝ ሳፈነድድ ነበር። እውነቱ ግን ሌላ ነው። አሁን አምጣው። ምኑን ላምጣልህ? ቁርአን ይጋጫል አልክ አይደለ? እኔ የሚጋጭ ከሆነ 10 ቀን ነው ዛሬ። በነገራችን ላይ ቁርአን የሚጋጭ ከሆነ አሳዩ እያልኩ ነው። አሳዩ። ካልሆነ ግን ውሸት ነው ወይስ ትክክል ነው ማለት ነው? የምታወሩት ውሸት ነው፣ ቁርአን ደግሞ ትክክል ነው ማለት ነው እያልኩ ነው። አሁንም አንተ እሺ፣ በማስረጃ ነው የምትፈልገው? በማስረጃ ነው የምትፈልገው? ስልክ የለም፣ ሁለተኛ ስልክ የለኝም፣ አመጣልሃለሁ። አሉ እዚህ ጋር እኔ እናገራለሁ። እኔ ልንገርህ፣ ግድ የለም እኔ ስለ መጽሐፍ ቅዱስ ልንገርህ። አንተ ደግሞ አውቀዋለሁኝ። አንተ ብለኸኝ አይደለም በየቀኑ ጆሮዬ ሲደማ ነው የሚለው። ችግር የለውም አውቀዋለሁ። በመጽሐፍ ቅዱስ አውቀዋለሁ። ይሄንን የምታውቀው ከሆነ እሺ፣ ቁርአን ይጋጫል የምትል ከሆነ አንድ ጥቅስ አውጣና አሁን እኔ ልፈር ወይም ልቀጣ። ቆይ አሁን እኔ ይኸውልህ ቃል በቃል ስለማልችለው ነው። ይሄ እኮ ነው ድራማ። ስማ ልንገርህ፣ ቡና ምን አለ መሰለህ፣ ልንገርህ ቡና ራሳችንን መሸወድ የለብንም። ከሙሉ ከመረጃ ጋር ከሆነ በቃሌ ማላውቀው ከሆነ እንደዚህ በቃሌ አላውቀው የሚለውን ነገር አንዴ ትኩሳት፣ አንዴ ይቅርታ እንዳትደረጉ ባላ እሺ፣ ይኸውልህ በቃሌ ስለማላውቀው ምናምን ብለህ እንትን አትበለህ። የተጋጨ የምትለው ካለ አምጣው፣ ዲስከስ እናደርግበታለን። እዚሁ በአቢ ቤት አለ፣ ሀሰን አለ፣ ኤቭሪበዲ አለ። እዚህ ፈለክበት ሰዓት ላይ ና፣ ችግር የለውም። ነገም ና፣ አሁንም ና። እሺ በቃ ነገ አይደለም ሰኞ እመጣለሁ። ነገ ስራ አሁን አትሳቅ፣ እየቀለድኩ አይደለም። አመጣልሃለሁ። እሺ አንድ ጥቅስ ልንገርህ ስለ መጽሐፍ ቅዱስና ክርስትና ችግር የለውም። ምን ያውቀው? ወይኔ አንድ ልስጥህ። እኔ እኮ እንትን አይደለም በባዶ እንትን አይደለም፣ ምንም ሳልይዝ አልናገርም። እኔ ነገ እመጣለሁ ነው። ሰኞ እረፍት ነኝ። ሰኞ እመጣለሁ። ኦኬ ልስጥህ። እሺ ስለ መጽሐፍ ቅዱስ አለ ስንት ልስጥህ? እኔ ችግር የለውም። ስንት ልስጥህ ስለ መጽሐፍ ቅዱስ ግጭቶች? ግጭት የለም፣ ንጭትም ግጭትም የለም። ኦኬ ልንገርህ፣ እንደዛ ከሆነ ልንገርህ። አሁን በቃ ሀሰን እንገናኛለን በሌላ ጊዜ። ምንም ድራማ የለም። እንትን አትበል። መንጋቱን የሰው ተከታይ አትሁን፣ የሰው ባሪያ አትሁን። ቡና ይሰማሃል? አንዴ ባቢ ቡና፣ አንተ እንግዲህ እኔ ጋር ብዙ ጊዜ አውርተናል። ዛሬም አንድ ነገር ልንገርህ። ነገ ከነገ ወዲያ ቀጠሮ ይያዝልንና እዚህ ሰኞ እመጣለሁ። ነገ አልችልም፣ ሰኞ። እሺ ኢንሻአላህ። እኔ ጋር ዛሬ እሁድ ነው፣ ነገ ሰኞ ነው። እየነጋ ነው እኔም ጋር። ስለዚህ ሰኞ እረፍት አንድ ቀጠሮውን ያዝ። ሁላችንም እውነትን ለማግኘት እረፍት ለማግኘት ነው የምንተገው። አሁን አንተ ቁርአን ይጋጫል ያልከውን ቁርአን ከምታውቀው ወይም ከሰማህ ወይም አንተ ራስህ ካነበብከው ጥቅሶችን በደንብ አድርገህ ይዘህና እኛ ደግሞ በእኛ ሳይድ ደግሞ ባይብል ይጋጫል የምንለውን እናወጣልሃለን። አንተ ቁርአን ነው እርሱ የሚሆነው ቁርአን አይጋጭም ስለሆነ ያው ከታችም ዓመትም 10 ዓመትም እያሉ ስለሆነ ቁርአን ላይ ብቻ ነው የማወራው። አንተሳ ባይብል ላይ እንጠይቅ አልፈልግም። ለምን? ቆይ ሀሳቡ ያለው አምጣ ነው፣ ማስረጃ አምጣ ነው አይደለ? ስለዚህ ማስረጃ ማቅረብ ነው የሚችለው። ችግር የለውም። አንተ እሱን ይዘህና አንተ ግን እናንተ መጽሐፍ ላይ የምታምንበት መጽሐፍ ላይ መጠየቅን አትፈልግም ነው? ያ እኔ አሁን ይኸውልህ ሀሰን፣ አሁን እኔ የተጠየኩት አለ እንደዚህ ስል ማስረጃ አምጣን የተባልኩት። ስለዚህ እኔ ማስረጃውን የማቀርበው ከኔ ጋር እናወራለን። ባቢሎን ቤት ባይሆንም እኔ ጋር እናወራለን። ቁርአን ይጋጫል የምትለው ነው። ባቢሎንን ነው የምፈልገው። ለምን? ባቢሎን ይቅርታ መጠየቅ አለ። ቆይ ፉክክር ማለት ባቢሎን ጋር ፉክክር አትግጠም አይደለም ሀሰን። አንድ ነገር ልንገርህ ሀሰን፣ አዳምጠኝ ቡናዬ። ቆይ አንዴ በአላህ ማለት ባቢሎንን ይቅርታ ለማስጠየቅ አንተን ይቅርታ ለማስጠየቅ እኔን ይቅርታ ለማስጠየቅ አይደለም ቁም ነገሩ። ቁም ነገር በዚህ አይነት ሁኔታ ከሄድክ መቼም አትማርም። እንደዚሁ እንትን እንዳልክ ነፍስህ ከስጋ ይለያል። እሺ እኔ ምክሬ ነው ለአንተ። በጣም አከብርሃለሁ፣ ወላሂ ነው የምልህ። ለአንተ መልካሙን እንጂ ሌላ ነገር አልመኝልህም።
ገብቶካል? በየትኛውም እምነት ብትሆን ነገ ገብቶክ ለራስህ ኃላፊነትን ወስደህ ለማድረገው ድርጊት እኔ ራሴ ነኝ ተጠያቂ የሚለውን ህይወት ለመኖር ወይም በምድር ላይ ስትኖር እሾክ እንኳን እንዲወጋ አልፈልግም። በየትኛውም እምነት ውስጥ ብትሆን ማለት ለማወቅ አንተ ይጋጫል የሚለውን እኛ ጋር ለማስተማር እኛ ደግሞ አይጋጭም ብለን በማስረጃ አንተን የመንገር ልታምንበት አትመንበትም አትመንበትም በምንነግርህ ነገር ላይ አንድ ይሄን ያዝ። ሁለተኛ እንደ አንተ እምነት መጠየቅን ትፈልጋለህ ወይስ አትፈልግም? አንተ የምታምንበት መጽሐፍ አለ፣ ያደግክበት መጽሐፍ አለ፣ ዘላለማዊ ህይወትን እወርስበታለሁ ብለህ የያዝከው መጽሐፍ አለ። በዛ ላይ መጠየቅ ትፈልጋለህ ወይስ አትፈልግም? እሺ አመሰግናለሁ ሀሰን። እኔ ጨመቃ ምናምን እኔ ሙሉ አዋቂ አይደለሁም። ስለዚህ ችግር የለብኝም። የማላውቀውን ነጭ ነኝ አላውቅም አከተመ ምንም አለማወቅ ኃጢአት አይደለም፣ ችግር የለብኝም። ግን ባቢሎን እንደዚህ ብሎ የኔን እምነት እያንቋሸሸ ሌላ እምነት ሰፖርት አድርጎ የኔን እምነት እንትን እያለ ስለሆነ የሄደው እኔ ደግሞ ለዛ ማስረጃ ሳቀርብ እሱ ይቅርታ መጠየቅ አለበት። ከዛ አንጻር ነው እንደዛ ያልኩት እንጂ ይሄ እንትን አይደለም። ይኸውልህ ለእኛ መጋጨቱን የምታሳየን ለእሱ ሳይሆን ለእኛ ለሙስሊሞች ነው ቅድሚያ መሆን ያለበት። እርሱ እውነትን እየፈለገ ነው። እውነትን ሲፈልግ እውነት ብሎ ያገኘው ነገር ይኖረዋል፣ ሐሰት ብሎ ደግሞ ስለዚህ እውነትን ሲፈልግ የነበረበትን ወይም የሌላውን ሃይማኖት እያንቋሸሸ ነው እውነትን መፈለግ ያለበት ብለህ ነው የምታስበው? እንደዛ እሱ አላንቋሸሸም። የነበረበት ከዚህ በላይ ማንቋሸሽ ምን አለ? ሀቢቢ ይኸውልህ ያሲ አንተ እኮ ጸባይ አለ ያሲ ጸባይ አለ። ችግር እንደዚህ አይነት በእንደዚህ አይነት ጸባይ ልትግባባ አትችልም። ማንቋሸሹ ምንድን ነው? ምን ቢያንቋሸሽኩ ቡና እኔ ጋር ነሽ ባብ? አዎ አንቺ ጋር ነኝ። ከዚህ በላይ ምን ማንቋሸሻለሁ ወዳጅ? እኮ ምን ቢያንቋሸሽኩ ምን ለምሳሌ ያልከውንማ አንተ ታውቃለህ። ስንት ነገር አልክሽ። ይጋጫል ነው ይጋጫል እኮ መብት ነው። ያ ይሄ እንደዚህ እንትን ማለት እኮ መንቀፍ እኮ መብት ነው። አስተምሮ ምናምን መንቀፍ መብት ነው። ግን ሃይማኖትን እንደዚህ አድርገህ እንትን መናገር የለብህም። ገብቶሃል? ምንድን ነው ኦኬ የተናገርኩት ምንድን ነው? አሁን ክርስትናን የሚያንቋሸሽ የተጠቀምኩት ቃል ምንድን ነው? ብዙ ነገር ተናግረሃል። ይዛኒ እኮ ምን እሺ እኔ አልጠቀመውም ወርዶችን። ለማንኛውም ልንገርህ፣ ግድ የለም አንድ ነገር ልንገርህ፣ አንድ ነገር ልንገርህ። ችግር የለብኝም እሱ ችግር የለውም። አንደኛ ነገር ክርስትና ሰዎች እስልምና ሰዎች አምነውበት ፈልገውት የሚከተሉት ሃይማኖት ነው። ክርስትናም እንደዛው አምነውበት ፈልገውት የሚከተሉት ሃይማኖት ነው። አይመለከተኝም። የሚያስቀኝ ነገር ከፈለግ ካገኘው በመሀል ለጠልጠዋለሁ። ማንንም አልፈራም። ገብቷል? በተለይ ደግሞ የነበርኩበትና የተሸወድኩበትን ነገር ያደግኩበትን ነገር ከሆነ ከቆጨኝ ስለ ቆጨኝና ስለነበረው ታሪክ በድፍረት አወራለሁ። ምዕመኑ ግን ስለ ሃይማኖቱ ይመስል ምዕመኑ ግን እንደፈለግኩ ለጠልጠዋለሁ። እንደፈለግኩ ማለት ነው። ገና ለጠልጠዋለሁ። ከስፐርም ማህበር ይወጣል፣ ከሴጋ ትግል ይወጣል፣ ከቀሚስ ስር ምሽግ ይወጣል፣ አስወጣዋለሁ። ይሄ ማድረግ ደግሞ አንተ ቴንኪው ልትለኝ ይገባል። በነገራችን ላይ እርግጠኛ ነኝ ቤተክርስቲያኗ መጨረሻ ላይ የምትሸልመው እኔን ነው። ታውቃለህ? ትግሉ ምክንያቱ ትውልዱ መጽሐፍ ቅዱስን ገንጥሎ እንዲያነብና እንዲያውቅ እያደረግኩ ስለሆነ ከሴጋና ከስፐርም ትግል እያስወጣው ስለሆነ ቤተክርስቲያኗን እኔ ይቅርታ ጠይቃ ትሸልመኛለች። ገብቷል? እሱን አንተ አልክ። እንደዚህ አይነት ነገር የለም። እኛ ቤተክርስቲያን ላይ እንደዚህ አይነት አስተምሮ የለም። ምን ይሄ አሁን የምትለውን የምትጠቀማቸው ቃላቶችን ቤተክርስቲያን ታስተምርም አላልኩም። ምዕመኑ የሚለውን ነው ያልኩት። ሶሻል ሚዲያ ላይ እየተጠቀሙ የሚያወሩትን እንትና አደረገ፣ እንትና ቀሚስ ገለበ፣ እንትና አደረገ፣ እንትና ታጠበ፣ እንትና እንዲህ ምናምን ነካ ምናምን የሚሉትን አላና እነሱ ካሉበት ምን ያገናኛታል? እሱ እኮ ነው የምልህ እኮ እየነገርኩህ እኮ ነው። አይምሮ በምንድን ነው ከአንገትህ በላይ ጆሮ መሆን እንትን ምላስ መሆን የለበትም። ጆሮም አለና መስማት አለብህ፣ ማዳመጥ አለብህ። አይምሮ ተጠቀምበት። ቤተክርስቲያኗ ትሸልመኛለች። እነዚህ ሰዎች ካሉበት ከጠመሙበት ስመልሳቸው ጠመዋል እኮ እነዚህ ሰዎች ስለ ሴክስ ነው እያወሩ የሚሆኑ። ባቢሎን የለም እኮ መጽሐፍ ቅዱስ የሚያስረዳ ክርስቲያኗ ሳይሆን ስለ ሰዎቹ ብታወራ ጥሩ ነው እኮ ነው እያልኩ ያለሁት። ሁሌም ስለ ሰዎቹ ነው የማወራው። እሷ ራሱ ግድ የለም እመጣለሁ፣ ወደዛ ራሱ እመጣለሁ። ምንድን ነው የምታወራው? ቤተክርስቲያኗ እንደዛ የሚያደርጉ ሰዎች አለመገሰጿ ጥፋተኛ ነች እኮ። ምንድን ነው የምታወራው?
አልሰማም። በነገራችን ላይ ይፈራል፣ እንደዚህ ይሸማቀቃል ምናምን ነገር ብለህ አልሰማም። ማንንም ለምን አሸማቅቃለሁ? እንደ መብት እኮ ነው። አትችልም። ፈቃድ አለ። ኖ አትችልም። የሚችል ሰው የለም። እኔን ማስቆምና ማሸማቀቅ የሚችል ሰው የለም። እየሰገጠብን ነው እሱ። ችግር የለውም። ገብቶሃል? ስለዚህ ጣጣ የለውም። እኔ ችግር የለብኝም። ግን ያው እንደ ወንድማይ እንትን ነው እንጂ መብትሽ ነው። ያራድዬ ልጅ ጭዌ ጅራ ነው። እሺ አሁን ጨረስክ? እሺ ምክንያቱም እኔ ሪስፔክት አለኝ ለእነዚህ ሰዎች። እነዚህ ቁጭ አድርጊ ስድብ አያስፈልግም እንጂ እንደዚህ ጥባ ጥቤ ይጫወትም ነበረ። አረ ይጅብኝ አያስፈልግም። እነሱ ቁም ነገር ነው የሚያወሩት። እነሱ ሲያወሩ ተሸራርፏል። ለምን አገባኝ እኔ። ተው በቃ አሁን ይበቃል። እና መጽሐፍ ቅዱስን አንብብ። እሺ በቃ ሀሰን እንገናኛለን። እሺ ወንድሜ እንቅልፍ ተኛ፣ እረፍት ውሰድ። ግን የሚቀጥለው በማስረጃ ነው ይዘህ የምትመጣ። አንተ በአንተ እምነት ይዘኸው ባደግከው እጅህ ላይ ባለው መጽሐፍ መጠየቅ ትፈልጋለህ ወይስ አትፈልግም? ንገረኝ። እጅህ ላይ ያለው መጽሐፍ ላይ መጠየቅ ትፈልጋለህ ወይስ አትፈልግም? አሁን ሀሰንዬ ምን አለ መሰለህ፣ እጠየቃለሁ። ግን ማስረጃ አቅርብ ስላለኝ ማስረጃውን የማቀርበዋ ችግር የለውም። እሱን ማስረጃ ይዘህና እኛ ደግሞ እኔ እንደ ሙስሊም አንተን ደግሞ እንደ እምነትህ ይዘኸው እንዳደግከው መጽሐፍ ጥያቄ እንድጠይቅህ ፍቀድልኝ እኮ። ገባኝ እኮ ግን እሱ ተመሳሳዩን ጥያቄ ማለት ነው። እሱና እንዳለ መደዳውን እዚህ ያሉት ሙስሊሞች ያሉት ግጭት የለውም ነው ያሉት። ስለዚህ አንድ እንኳን ባመጣ እኔም የለውም ነው የምልህ እኮ እኔም የለውም ነው። ስለዚህ እኔ ደግሞ አንተ ጋር አለ ብዬ ይሄንን ነገር ሳነሳ ተመሳሳዩን ጥያቄ ማለት ነው። አንተ እኔን የምትጠይቀውን ጥያቄ ወይም ሙስሊሞችን የምትጠይቀውን ጥያቄ እኔም ያንቺኑ ተመሳሳይ ጥያቄ ልጠይቅህ፣ አንተ እንደ እምነትህ እንደ መጽሐፉ መልስ ነው። በቃ ተዘጋጅተናል ለዚህ ነገር። ተረድቻለሁ ሀሰን እኮ ግን ጥያቄው ያለው ማስረጃ ማቅረብ ስለሆነ የእኔ ማስረጃ ማቅረብ ነው እንጂ እኔ እንድጠየቅ አልገደድም ነው። ገብቶሃል አይደለ? የለም እያላችሁ ስለሆነ ያላችሁት እኔ ደግሞ ማስረጃ ያለኝ ስል ማስረጃን አቅርብ ነው እንጂ ማስረጃውን ስታመጣ ስለ ራስህ እጠይቃለሁ የሚል ህግ የለም። ስለዚህ ማስረጃ ነው ሰብሚት የማደርገው። ችግር የለውም። እስኮ እሱን አንተ እኛን የምትጠይቀንን ይዘኸውና አለመጋጨቱን እናያለን ነው። ግን ከዛ ሳመጣ ስለኔ ማትጠይቀኝ ለምን ትጠይቀኛለህ? በቃ ችግር የለም። እኔ እንደ ሀሰን ሌሎች ሙስሊሞችን አላቅም፣ ስለ ራሴ የምናገረው እኔ እንደ ሀሰን ቁርአን ላይ ይጋጫል የምትለውን ይዘህና አንተ መጠየቅ እንደ እምነትህ መጠየቅ ካልፈለክ አላስገድድህም። ቁርአን ላይ ኦኬ፣ አስተምሮት ጋር አይደለም። ኦኬ ቁርአን ላይ ብቻ ኦኬ፣ ተረድቻለሁ። እሺ ቁርአን ላይ አንቀጽና ምዕራፍ ይዘህና ጠይቀኝ። አመጣለሁ። አንተ በዚህ ቀን አሁን ተምሬያለሁኝ አውቄያለሁ ጠይቀኝ እንደ እምነቴ ካልክ ደግሞ እጠይቃ። ያ አሁንም እኮ ቢሆን ሀሰን መጠየቅ እችላለሁ፣ ግን በቂ መልስ አታገኝም። ስለዚህ ይቅርብ። ለዛ ነው ጀነራል ምንም ትርጉም የለውም። ጠይቀን እኮ ተማርኮ ነው። በነገራችን ላይ መጀመሪያ ላይ ጠይቀ ነው ቡና ወንድማችን ተዘረረና ያው ትተነው ነው ወደ ሌላ ተጽናና እንደሱ እያልክ በምን ይኸውልህ በእኔ የተነሳ ነገ 66 ብለህ ትመጣለህ፣ 65 እና 66 ብለህ ትመጣለህ። ችግር የለም። ሀሰንዬ አከብራለሁ፣ ወዳለሁ። ወንድሜ ቻው። መለያየቱን በመልካም እናድርገው እና በመልካም እንለያይ። እንደዛ ይሻላል። ጀነራል ሀሳብ አላስቀየረም። መጀመሪያ ላይ እኮ ጠይቀ ነው ያው ለጠየቅነው መልስ አጥቶ ምናምን ነገር ከዛ በል ጠይቅ እንደዛ ከሆነ ተብሎ ነው። ገብቷል። ወደ ያሲን መጠየቅ የገባው አውራ እንዳወራ ከፈቀዳችሁ ደግሞ ውስጥ አንድ ነገር ላውራ። ሀይ ሰላም አለይኩም። እኔ ቅድም ሀሰንን ላለማቋረጥ ነው እንጂ በዚህ ጥያቄው አጠያየቁ ራሱ በጣም ሮንግ ነው። ብዙ ጊዜ እኛ አንድ ምን አለ መሰላችሁ ጥያቄን ቀድመን ጥያቄውን ምን ማለት እንደሆነ አንደርስታንድ ማድረግ አለብን ይመስለኛል። ብዙ ጊዜ ስንጠየቅ ጥያቄውን በደንብ መስማትና አንደርስታንድ ማድረግ ምንድነው እያለ ያለ የነበረው እኮ የኢሳ አለይሂ ሰላም ምን ነበር ጥፋቱ እያለ እኛ ጥፋት የለበትም እያለ እነሱም ጥፋት እንደሌለበት ነው ኃጢአት እንደሌለበት ነው የሚያምኑት። ጥፋቱ ምንድን ነው? መጻፍ ነበረበት ያጠፋው ጥፋት ምንድን ነው ብሎ ነው ሲጠይቅ የነበረው ከጥያቄዎቹ መካከል ማለት ነው አንደኛው።
ጥፋት እንደሌለበት እኛም እናምናለን፣ እነሱም ያምናሉ። እነሱም እንደውም ከኃጢአት ንጹህ ነው ብሎ የሚያምኑ ሰዎች ነው እንደዚህ አይነት ጥያቄ የመጣው እና ጥያቄው ራሱ ትክክል አልነበር። ሲቀጥል ተነግሮለታል። እነሱ ፈርጀውት ነው እንጂ ጥፋተኛ ሆኖ አይደለም። ከዛ በፊት የነበሩ ከዛ በፊት እስራኤላውያን በምን ይታወቃሉ? ነቢያቶችን ያስተባብላሉ፣ ከእነሱም የተወሰኑትን ደግሞ ይገድላሉ፣ በመግደል ይታወቃሉ። እዛው ላይ የተቀመጠለት ነገር ነበረ እና ብዙ ጊዜ ትንሽ አንዳንድ ጥያቄውን ስንጠይቅ ጥያቄውን በጥሞና ሰምተን አዳምጠን ወደ መልሱ መሄድ አሪፍ ነው ለማለት አፍል ነው። አፉ በድን ቀጥል። መለሰለት እኮ ታዲያ ያሲ ሲመልስለት እኮ እንደዛ ተብሎ መጻፍ ነበረበት አለ እኮ ሳሚ። ወንጀሉ የሰራው ጥፋት ምንድን ነው? ምን አጥፍቶ ነው? ያ ነገር መጻፍ ነበረበት ነው ያለው። እኛ እኮ ጥፋት አለበት እያለን ጥፋት ስላለበት አይደለም ሰቀሉት እያለን ነው። ሀይሲም እኮ እየነገረው ነበረ። በእርግጥ ጥፋቱ ምንድን ነው ብሎ እየጠየቀ ያለው። ጥፋት የለበትም። ጥፋት ስላለበት አይደለም እንዲሰቅሉት የፈለጉት ወይም ሊገሉት የፈለጉት እኮ ፈረጀውት ነው። ከነሱ ካላቸው ልማድ ጋራ የተለየ ንጹህ የሆነ አስተምሮት እነሱ የሚያስተምሩት የወለድ ወይም ኢንተረስት የሚለው ባስፋፉበት ሰዓት ላይ ነበር ያን ነገር የሚከለክል ህግን ያመጣው። የቀድሞውን ህግ በትክክለኛው መልኩ ለማስተማር የመጣ ሰው ነው። በቃ ይህን ነው የፈለገው እሱ። እነዛ ነገራቶችን ሰዎች ሲከለክላቸው የአስተምሮት ላይ በዝሙት በብዙ ነገር የተጨማለቁ ሰዎች ስለነበሩ ያን ነገር ይፈልጉታል። ምክንያቱም ይሄ ሰውዬ መወገድ አለበት ሰው ከተቀጠረው። ከዛ በፊትም ልማዳቸው ስለሆነ ማለት ነው እሱ የተጻፈ ይሄ ነገር መጻፍ ነበረበት። ክሱ በሌለበት ጥፋቱ ሳይኖር ነው ጥፋቱ ሳይኖር በምን ተከሶ ነው ብሎ ነው ታሪኩ ለምን አልተጠቀሰም ነው ቁርአን ላይ ያለ። እኛ ጥፋተኛ ነው ብለን እያልን አልነበረም የሚለው ነገር ለማስቀመጥ ነው። ስለ ስቅለቱ ከሆነ የምናወራው መች ሰቀሉት ነው በመጽሐፍ ቅዱስስ ነው። ቁርአን ክሌም ሲያደርግ ቁርአን ክሌም አልሰቀሉትም አልገደሉትም ተመሰለባቸው ነው የሚለው ነገር። ከዛ ፊት ለምንድነው ምንም ነገር ሳይኖር ክሱ ሳይቀመጥ አልሰቀሉትም አልገደሉትም የሚለው ነገር ራስ በራሱ አይጋጭም ወይ የሚል ነገር ነው ያመጣው። ክሱ መጻፍ ነበረበት የሚል ፖይንት ስላመጣ መጽሐፍ ቅዱስ የክሱ ፕሮሰስ ነው። የክሱ ፕሮሰስ ደግሞ ቁርአን ላይ አልተካተተ። ሲጀመር ባይብል ላይም እኮ የኢየሱስ ታሪክ ሲጀመር ከ12 እስከ 30 ዓመቱ የተጻፈ ነገር አለ። እኛም እኮ እዛ ላይ ብንመጣ ግን በባይብል ራሱ ኦኬ ቀጥልሽ። እሺ እዛ ላይ ከማውራታችን በፊት ዮሐንስ ወንጌል ምዕራፍ 7 ከቁጥር 33 ጀምሮ ፈሪሳውያንም ህዝቡ ስለ እርሱ እንደዚህ ሲያንጎራጉር ሰሙ ይላል። የካህናት አለቆችም ፈሪሳውያንም ሊይዙት ሌሎችም ላሉ እዛ ኢየሱስ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝ እሄዳለሁ፣ ትፈልጉኛላችሁ፣ አታገኙም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ይላል አይደለ? አዎ ኦኬ። ለምን ነበር የሚፈልጉት? ሊይዙት ይዘው ምን ሊያደርጉት? ሊሰቅሉት። በባይብል አንተኮ ሊሰቅሉት። እሱ ግን ምን አላቸው? ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አለ። ከዛ ትፈልጉኛላችሁ፣ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ይላል። ከየት አግኝተው ሰቀሉት ነው? አግኝተው ሰቀሉታል የሚል ሀሳብ ካለ መጽሐፍ ቅዱስ ላይ ሌላ ጥቅስም ብትወጡ ኢየሱስ ዋሽቷል ማለት ነው። ጄኔራል ባይተወይ አንድ ጥያቄ ልጠይቅና ይሄን ነበር ልጠይቀው ነበረው ነው ቡና የሚሉትን ኢየሱስ ከፋሲካ በኋላ ነው በፊት ላይ የተሰቀለው? የፋሲካ እራት በልቷል እኮ። አይ የተሰቀለው ከፋሲካ በኋላ ነው አይደል? እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዳጊ ዮሐንስ 13:1 ላይ እንግዲህ ያቃተል ዳጊ ራሱ ጀነራል ራት በልቷል ካልክ እኮ ከፋሲካ በፊት አታገኙኝም ወደ አባቴ ሄዳለሁ ብሏል። 13:1 ዮሐንስ ላይ ከፋሲካ በኋላ በፊት ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል ማለት ነው። እሺ ስለዚህ ራት ከበላ
ከፋሲካ በፊት አታገኙኝም ካለ ምን ይሻላል? እሺ እንዴት ላንብበው? እሺ እኔ አሁንስ 17ኛዬ ነው ስሸምድ ከላይ ወደታች ሁሌ በቃ በአእምሮ የያዝኩትን ሀሳብና ጥቅስ አንድ ሰው እዚህ ቲክቶክ ላይ ጥያቄ ሲጠይቅ ይደለትብኛል። ምን ይሻለኛል? በቃ እኔ ይቅርብኝ መጽሐፍ ቅዱስ ማንበብ፣ አረፌ ቁርአንን በቀራ ይሻለኝ። አበድኩ፣ ጨለልኩ ሳይቸግረኝ በገዛ ወንድሜ ልጨምርልህ ወይስ ይቅርብህ? ከጨለልክ በደንብ እንድጨልል ማለት ነው። ኧረ ይበቃኛል፣ ተወኝ በእናትህ። መርሀባ። ስማ ስንት ነው? 6 ዓመት ነው 5 ዓመት ሙሉ የሰበሰብኩት ስለ ኢየሱስ ክርስቶስ ባርነት የሚናገር ጥቅስ። ባለፈው አንዱ ገብቶ ሲሟገት በኮንፊደንስ ማስታወሻዬን አወጣለሁ፣ የለም ብላቴና ተብሎ ተተክቶ ትዝ ይልሃል ዳጊ? እሱንማ ወጥሬ ያዝኩት ሰውዬ አይደለም ጀነራል ባሪያ የሚለውን አሁን በብላቴ ላይ ተቀየረው። ዲያቆን አይደለም፣ አልተቀየረም። ኧረ እባክህ የተቀየረው 2002 ውትብ ላይ ነው፣ አቡነ ጳውሎስ ያሳተመው ላይ እኮ ብላቴና የሚለው ምንድን ነው? ብላቴና እኮ ጩጬ ለማለት ነው አይደለም? ታዲያ ባሪያና ብላቴና ቢግ ዲፍረንስ እኮ አላቸው። አምላክ ደግሞ እንዴት ከልጅነት ጀምሮ እስሌቭ እና ቻይልድ። ኧረ ቆይ ትኩሳት አዳምጠኛ። እኔን እኮ ከመውቀስ በፊት ዕብራውያን 7:17 እንግሊዝኛውን ገብተህ ማየት እኮ ነው። ምን አጨቃጨቅ ይላል እስሌቭ። አለቀ። ገላትያ 4:2 እሱ አይደለ ትላሉት አገልጋይ ያሉት እሱን አይደለ እኮ ጥያቄያችን እኮ አማርኛው ላይ ተቀይሯል ነው። 1954 ላይ አልተቀየረም። እሱ ላይ አልተቀየረም። ባቢላን ተኛ እንዴ? ኧረ እኔ አልተኛም። አሁን ስሰነጥቅ ይመቸኛል። እስኪ ሰንጥቅ ላዳምጥ። ስሰነጥቅ ይመቸኛል። ላዳምጥ። ሰንጥቅ። ሰው የለም። አስገቡለት የሆነ ማሟሻ። የሚመጣ ሰው የለም። በእናት አሁን እኮ እየቸገረ ይመጣ ራሱ የሰው እጥረት አጋጠመኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከተሰማችሁ እስኪ ሰላም ልበላችሁ። ወአለይኩም ሰላም። ባቢሎን ስለሆናቸው ፒላሮች ምናምን አትነግረንም እንዴ?